እንግዲህ ይሄ ገዳም ገዳም ነው። ምስረታው በጥንት ዘመን ነው። የቅዱስ መቃርዮስ ገዳም ነው። በዚህ ገዳም ውስጥ የመጥምቀ መለኮት ቅዱስ ዮሐንስ እንዲሁም ደግሞ የነቢየ እግዚአብሔር ኤልሳዕ መቃብራት በዚህ ቦታ ላይ አሉ። ከሌላው በጣም የተለየ ይህን ቦታ ሲያጡ ከግድግዳ ውስጥ ምልክት አይቶ አጽም ቆፍረው ማውጣት ይችላል። ሌላ በተጨማሪ ሚደንሰው ሶስቱ መቃርዮሶች ተብለው የሚጠሩ መቃርዮስ ዘዴ አባቱ መቃርዮስ መቃርዮስ እስክንድርያ ሊቀ ጳጳስ መቃርዮስ ሶስቱ መቃርዮሶች በዚህ ቦታ ላይ ነው ያለው። በዚህ ቦታ በቅደም ተከተል የተቀበሩበት ትልቅ ገዳም ነው። ይሄ ገዳም የምንኩስና ትምህርት ውስጥ ቀዳሚ የሆነ የታላቁ መቃርዮስ ገዳም ነው። እግዚአብሔር ይስጥልኝ።